ሰላም ለኪ እንዘ ንሰግድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንዘክረው የዓለምን ሁሉ ተስፋ የሰውን ልጅን መዳኛ መሠረት ነው። እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በፊት በአምላክ ልቡና ታስባ ትኖር ነበር። ገና አዳምና ሔዋን ስተው ከገነት ሲባረሩ እግዚአብሔር ለአዳም የሰጠው ተስፋ እርሷን ነበር። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ሲለው ያቺ የምህረት መርከብ ድንግል ማርያም እንደምትመጣ ቃል ገባለት። ለ5500 ዘመናት ነቢያት በትንቢት ካህናት በምሳሌ ቅዱሳን በራእይ ሲጠብቋት የኖሩባት ከሩቅ አይተው እጅ የነሷት የጽዮን መሸሸጊያ ናት። የድንግል ማርያም ሐረገ ትውልድ ንጽሕናው የተጠበቀ እንደ ወርቅ በእሳት የተፈተነ ነው። ከአዳም በሴት ከኖህ በሴም ከአብርሃም በይስሐቅ ከዳዊት በሰሎሞን ወርዳ ከደጋጉ ኢያቄም ትደርሳለች። በሌላ በኩል ደግሞ ከሌዊ በቴክታና በጥሪቃ አድርጋ ከሐና ትደርሳለች። አዳም ከገነት በወጣ በ5485 ዓመት ዓለም በኀጢአት ጨልሞ ሳለ ንጽሕና ሳይጎድልባት ጥንተ አብሶ ሳይነካት እንደ ጠዋት ፀሐይ ከኢያቄምና ከሐና ተወለደች። ቅዱስ ቴዎዶጦስ እንደተናገረው ከፈጠራት ጌታ በቀር ምንም ርኩሰት አልተገኘባትም። በ3 ዓመቷ ወደ ቤተ መቅደስ ገባች። ለ12 ዓመታት ያህል በቅድስተ ቅዱሳን ውስጥ ስትኖር መላእክት ያገለግሏት ነበር። ሰማያዊ ኅብስትና ሰማያዊ ጽዋ ይመግቧት ነበር። 15 ዓመት ሲሞላት በአደራ ወደ አረጋዊው ዮሴፍ ቤት ሄደች። እዚያም የሰማዩ መልአክ ቅዱስ ገብርኤል የደስታን ዜና ይዞ መጣ። የማይወሰነውን ወሰነችው፣ ነደ እሳቱን ቻለችው። ጌታችንን በድንግልና ጸንሳ በድንግልና ወለደችው። የእመቤታችን ሕይወት የመከራና የጽናት ድብልቅ ነበር። ገና በጨቅላነቱ አርዌ ሄሮድስ ሊገድለው ሲነሣ ልጇን አዝላ በረሃብና በጥም በላበትና በድካም ለ3 ዓመት ከ6 ወር ከገሊላ እስከ ኢትዮጵያ ተሰዳለች። ልጇ ካደገ በኋላም ለሰው ልጅ ሲል በመስቀል ላይ ሲሰቀል በእናታዊ አንጀቷ መራራውን ሐዘን ቀመሰች። በነፍሷም ሰይፍ አለፈ። ነገር ግን በትላንትናው ሐዘን ውስጥ የዛሬው ትንሣኤ ነበርና ከፍጥረት ሁሉ ቀድማ የልጇን ትንሣኤ አይታ ተደሰተች። ከዕርገት በኋላ ደግሞ በጽርሐ ጽዮን ሐዋርያትን አጽናንታ ለጸጋ መንፈስ ቅዱስ አበቃቻቸው። ዕድሜዋ 64 በደረሰ ጊዜ ጥር 21 ቀን ታላቅ ድንቅ ተደረገ። ልጇ መድኃኒታችን አእላፍ መላእክትን አስከትሎ ሊያሳርፋት መጣ። ኢየሩሳሌም በመለኮታዊ መዓዛ ተሞላች። እመብርሃን በታላቅ ክብርና ሞገስ አረፈች። ሊቃውንቱ እንዲህ ይላሉ። ለሚሞት ሰው ሞት ይገባዋል፣ የማርያም ሞት ግን ለሁሉ ድንቅ ነው።
ሥጋዋን ሊያቃጥሉ የሞከሩ አይሁድ በቅዱስ ገብርኤል ተቀተው ሥጋዋ በክብር ተነጥቆ በዕፀ ሕይወት ስር ቆየም። በኋላም ሐዋርያት በሱባኤ ጌታን ለምነው ሥጋዋን ተቀብለው በጌቴሴማኒ ቀበሯት። በሦስተኛው ቀን እንደ ልጇ ተነስታ አርጋለች። ቅዱስ ቶማስ ትንሣኤዋንና ዕርገቷን አይቶ መግነዟን ተቀብሏል። ዛሬ ጥር 21 ቀን እመቤታችን ወደ ሰማያዊ ቤት የተጠራችበት በሥጋ ያረፈችበት ታላቅ ዕለት ነው። እርሷ ለሐዋርያት መጽናኛ፣ ለኃጥአን አማላጅ፣ ለጻድቃን ደስታ ናት። ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልባችን አሳድሪብን። የአገራችንን ሰላም መልሽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ነስተበኩዓኪ እምአርዌነ አዊ ተማይጸናብኪ በእንተ ሐና እምኪ ወኢያቄም